ኤ እና ዋይን እንደ ኤ ነው የምናነበው። ኤ እና ኤን እንደ ኤ ነው የምናነበው። አይ እና ኢን እንደ ኢ ነው የምናነበው። ኦ እና አይን እንደ አይ ነው የምናነበው። ኦ እና ዩን እንደ አው ነው የምናነበው። What's up everybody? Today I'm going to teach you an important lesson. ሰላም ቤተሰብ እንዴት ናችሁ? በባለፈው ክላሳችን የዲያግራፍን ትርጉምና ኮንሶናንት ዲያግራፍ የሚለውን አይተናል ማለት ነው። ዛሬ ደግሞ ቫውል ዲያግራፍ የሚለውን እናያለን። ቫውል ዲያግራፍ ለምሳሌ ኢኤ፣ ኦኤ፣ ኤአይ፣ ኢኢ፣ ኦኦ። ኦኬ እነዚህን በምሳሌ እያደረኩ በደንብ ግልጽ አድርጌ ያሳያችኋለሁ። ጀማሪዎች እስከ መጨረሻው ተከታተሉኝ። ኦኬ አንደኛው ኢኢ። ኢኢን እንደ ኢ ነው የምናነበው። ለምሳሌ ፊት፣ ፍኢት፣ ፊት፣ ፍኢት፣ ፊት። ፊት ማለት እግሮች ማለት ነው። ቢፕ፣ ቢፕ፣ ብኢፕ፣ ቢፕ፣ ብኢፕ፣ ቢፕ። ቢፕ ማለት ድምጽ ማለት ነው። ሁለተኛው ኦኦ። ኦኦ አንድ ጋር ሲመጡ እንደ ኡ ነው የሚነበቡት። ለምሳሌ ቡክ፣ ብኡክ፣ ቡክ፣ ብኡክ፣ ቡክ። ቡክ ማለት መጽሐፍ ማለት ነው። ሁክ፣ ሁክ፣ ህኡክ፣ ሁክ፣ ህኡክ፣ ሁክ። ሁክ ማለት ደግሞ መንጠቆ ማለት ነው። ሙን፣ ሙን፣ ምኡን፣ ሙን፣ ምኡን፣ ሙን። ሙን ማለት ጨረቃ ማለት ነው። ሶስተኛው ኤአይ። ኤ እና አይ አንድ ጋር ሲመጡ ኤይ፣ ኤይ የሚል ሳውንድ ይኖራቸዋል ማለት ነው። ለምሳሌ ሬይን፣ ሬይን፣ ርኤይን፣ ሬይን፣ ርኤይን፣ ሬይን። ሬይን ማለት ዝናብ ማለት ነው። ጌይን፣ ጌይን፣ ግኤይን፣ ጌይን፣ ግኤይን፣ ጌይን። ጌይን ማለት ማግኘት ማለት ነው። አራተኛው ኤዋይ። ኤ እና ዋይ አብረው ሲመጡ ኤይ፣ ኤይ የሚል ሳውንድ ይኖራቸዋል ማለት ነው። ለምሳሌ ፔይ፣ ፔይ፣ ፕኤይ፣ ፔይ፣ ፕኤይ፣ ፔይ። ፔይ ማለት መክፈል ማለት ነው። ስቴይ፣ ስቴይ፣ ስትኤይ፣ ስቴይ፣ ስትኤይ፣ ስቴይ። ስቴይ ማለት መቆየት ማለት ነው። አምስተኛው ኢኤ። ኢኤን እንደ ኤ ነው የምናነበው። ለምሳሌ ሄድ፣ ሄድ፣ ህኤዲ፣ ሄድ፣ ህኤዲ፣ ሄድ። ሄድ ማለት ጭንቅላት ማለት ነው። ብሬድ፣ ብሬድ፣ ብርኤዲ፣ ብሬድ፣ ብርኤዲ፣ ብሬድ። ብሬድ ማለት ዳቦ ማለት ነው። ስድስተኛው አይኢ። አይ እና ኢ አብረው ሲመጡ እንደ ኢ ነው የሚነበቡት። ለምሳሌ ቺፍ፣ ቺፍ፣ ቺኢፍ፣ ቺፍ፣ ቺኢፍ፣ ቺፍ። ቺፍ ማለት አለቃ ማለት ነው። ቲፍ፣ ቲፍ፣ ትኢፍ፣ ቲፍ፣ ትኢፍ፣ ቲፍ። ችኛዋን ታቋታላችሁ። ሰባተኛው ኦአይ። ኦአይ አንድ ጋር ሲመጡ እንደ ኦይ፣ ኦይ የሚል ሳውንድ ነው የሚኖራቸው። ለምሳሌ ኮይን፣ ኮይን፣ ክኦይን፣ ኮይን፣ ክኦይን፣ ኮይን። ኮይን ማለት ሳንቲም ማለት ነው። አቮይድ፣ አቮይድ፣ አቭኦይዲ፣ አቮይድ፣ አቭኦይዲ፣ አቮይድ። አቮይድ ማለት ማስወገድ ማለት ነው። ስምንተኛው ኦዩ። ኦ እና ዩ አብረው ሲመጡ አው፣ አው የሚል ሳውንድ ይኖራቸዋል። ለምሳሌ ፓውት፣ ፓውት፣ ፕአውት፣ ፓውት፣ ፕአውት፣ ፓውት። ፓውት ማለት ማኩረፍ ወይም ደግሞ ለምቦጭ መጣል ማለት ነው። ማውዝ፣ ማውዝ፣ ምአውዝ፣ ማውዝ፣ ምአውዝ፣ ማውዝ። ማውዝ ማለት አፍ ማለት ነው። ዘጠነኛው ኦዋይ። ኦ እና ዋይ አብረው ሲመጡ ኦይ፣ ኦይ የሚል ሳውንድ ይኖራቸዋል። ለምሳሌ ቶይ፣ ቶይ፣ ትኦይ፣ ቶይ፣ ትኦይ፣ ቶይ። ቶይ ማለት መጫወቻ ማለት ነው። ቦይ፣ ቦይ፣ ብኦይ፣ ቦይ፣ ብኦይ፣ ቦይ። ቦይ ማለት ወንድ ልጅ ማለት ነው። አስረኛው ኦ ደብሊው። ኦ እና ደብሊው አብረው ሲመጡ አው፣ አው የሚል ሳውንድ ይኖራቸዋል። ለምሳሌ ካው፣ ክአው፣ ካው፣ ክአው፣ ካው።
ካው ማለት ላም ማለት ነው። ናው ናው ንአው ናው ንአው ናው ናው ማለት አሁን ማለት ነው። ኢና ኢን እንደ ኢ ነው የምናነበው። ኦና ኦን እንደ ኡ ነው የምናነበው። ኤና አይን እንደ ኤ ነው የምናነበው። ኤና ዋይን እንደ ኤ ነው የምናነበው። ኢና ኤን እንደ ኤ ነው የምናነበው። አይና ኢን እንደ ኢ ነው የምናነበው። ኦና አይን እንደ አይ ነው የምናነበው። ኦና ዩን እንደ አው ነው የምናነበው። ኦና ዋይን እንደ ኦይ ነው የምናነበው። ኦና ደብሊው እንደ አው ይነበባሉ ማለት ነው። ኦኬ አልጨረስንም። አንድ ጊዜ ልከልስላችሁና ከዛ በኋላ ግልጽ ይሆንላችኋል ማለት ነው። ስለዚህ አሁን ዲኮድ አላደርግም እኔ ሳውንዱን ወይም ድምጹን እንዴት እንደሚባል ብቻ ያሳያችኋለሁ። እናንተ ከኔ በፊት አብራችሁ ትላላችሁ ማለት ነው። ኦኬ የመጀመሪያው ኢና ኢ እንደ ኢ ነው የሚነበበው። ለምሳሌ ፊት 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 ማለት እግሮች ማለት ነው። ቢፕ 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 ማለት ድምጽ ማለት ነው። ሁለተኛው ኦና ኦ ነው። ኦና ኦን እንደ ኡ ነው የምናነበው። ለምሳሌ ቡክ 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 ማለት መጽሐፍ ማለት ነው። ሁክ 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 ማለት መንጠቆ ማለት ነው። ሙን 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 ማለት ጨረቃ ማለት ነው። ሶስተኛው ኤና አይ ነው። ኤና አይ እንደ ኤ ነው የሚነበበው። ለምሳሌ ሬን 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 ማለት ዝናብ ማለት ነው። ጌይን 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 ማለት ማግኘት ማለት ነው። አራተኛው ኤ ዋይ ነው። ኤ እና ዋይ እንደ ኤ ነው የሚነበቡት። ለምሳሌ ፔይ 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 ማለት መክፈል ማለት ነው። ስቴይ 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 ማለት መቆየት ማለት ነው። አምስተኛው ኢና ኤ ነው። ኢና ኤን እንደ ኤ ነው የምናነበው። ለምሳሌ ሄድ 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 ማለት ጭንቅላት ማለት ነው። ብሬድ 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 ማለት ዳቦ ማለት ነው። ስድስተኛው አይና ኢ ነው። አይና ኢን እንደ ኢ ነው የምናነበው። ለምሳሌ ቺፍ 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 ማለት አለቃ ማለት ነው። ቲፍ 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 ማለት ታቋታላችሁ። ሰባተኛው ኦና አይ ነው። ኦና አይን እንደ ኦይ ነው የምናነበው። ለምሳሌ ኮይን 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 ማለት ሳንቲም ማለት ነው። አቮይድ 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 ማለት ማስወገድ ማለት ነው። ስምንተኛው ኦና ዩ ነው። ኦና ዩን እንደ አው ነው የምናነበው። አው ለምሳሌ ፓውት 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 ማለት ማኩረፍ ማለት ነው። ማውዝ 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 ማለት አፍ ማለት ነው። ዘጠነኛው ኦና ዋይ ነው። ኦና ዋይን እንደ ኦይ ነው የምናነበው። ለምሳሌ ቶይ 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 ማለት መጫወቻ ማለት ነው። ቦይ 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 ማለት ወንድ ልጅ ማለት ነው። የመጨረሻው ኦና ደብሊው ነው። ኦና ደብሊውን እንደ አው ነው የምናነበው ወይም አው የሚል ሳውንድ ነው የሚኖረው። ለምሳሌ ካው 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 ማለት ላም ማለት ነው። ናው 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 ማለት አሁን ማለት ነው። ኦኬ ፋሚሊ ይሄ ቀን 7 ነው። አዳዲስ የገባችሁ ልጆች ካላችሁ ከቀን 1 ጀምራችሁ ዩቲዩብ ላይ ሰብስክራይብ በማድረግ መከታተል ይኖርባችኋል። ቀጣይ በሌላ በተመረጠ ቪዲዮ እስከምንገናኝ ሰላም ቆዩ።